ሰላም ቤተሰብ እንዴት ናችሁ? ናታን ነኝ ከካናዳ። ባለፈው ኮሜንት ላይ እንደጻፋችሁልኝ ርካሹ በካናዳ እቃ የምንገዛበት የት እናገኛለን እንዳላችሁ ዶላሩ ይዛችሁ መጥቻለሁ። ዛሬ ይህን ቦታ አብረን እናየዋለን። አብራችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ደስ ዮ ጋይስ አሁን ወደ ውስጥ ገብተናል። ከየትምህርት ቤት እቃዎች ምናምን ሁሉን እቃ ከ1 ብር 25 ሳንቲም ነው የሚጀምረው። ያውን መቀበያ ነገር ነው። ዋጋው 1 ብር ከ25 ሳንቲም ሁሉን እቃ እስከ 5 ብር እስከ $5 ነው ያለው። እዚህ ጋር እስክሪብቶ ዋጋቸው $4። እዚህ እኛ ኢትዮጵያ ውስጥ የምንጠቀምበት እስክሪብቶ 1 ብር 50 ማለት ነው። ይሄ እስክሪብቶ ማጥፊያ ምናምን አለ። እዚህ ጋር ደግሞ ለስልክ ምናምን ኤሌክትሮኒክስ ምናምን ይሄ ላስ ጋር ኤሌክትሮኒክስ ምናምን አለ። እንዳለ ዋጋው ርካሽ ነው። ቆጥታለ እዚህ ጋር አለ 4.78 ሳንቲም። ኦኬ ነው ጋር ስታንድ አለ $5። ይሄ ደግሞ ምንድነው? ይሄ አላውቀውም እንደሆነ። ይሄ ደግሞ የመኪና ስታንድ ሁሉን አውጥቼ አሳያችኋለሁ። ይሄ $5 መኪና ምናምን ያላችሁ ሰዎች ማለት ነው። እንዳለ ርካሽ ነው። ይሄ ደግሞ የስልክ እስክሪብቶ አለ በተምናምን ነካበት $3። ከዚህ ጋር ምን ነበረው? አሁን ደግሞ ይሄ ደግሞ መስታወት ላይ ምናምን አጣብቃችሁ የምታዩ ቪዲዮ የምትሰሩበት ቲክቶክ ቪዲዮ ምናምን የምትሰሩ ሰዎች ማለት ነው። ይሄ ዋጋው ነው $2። ይሄ ስፖርት ምናምን እዚህ ጋር ይወራላችሁ። እዚህ ጋር ኳስ አለ። ባስኬትቦል ነው የምንችለው። ና ወደዚህ። ይሄ ደግሞ ምንድን ነው አላውቀውም። እዚህ ጋር ደግሞ የእንጨት ስራዎች አሉ ለቤት ውስጥ ዲኮር ምናምን የሚሆኑ ናቸው እንዳለ። እስቲ ዋጋቸው ምን ይባላል? ይኸው ለምን ይጠቅማል የምታውቁት ኮሜንት ላይ ጻፉልኝ። ዋጋው 1 ከ25 ነው። ለምን እንደሚጠቅም አላውቅም፣ ግን እዚህ ጋር አስቀምጠታል። ይሄ አሁን ይጠቅማል ለልጆች ማለት ነው። ቁጥር ለመርማት 1 0 1 ምናምን ምንድነው ፊት የተደጋገመ 33 22 11 44 55 እንዳለ የተደጋገመ ለምን እንደሚጠቅም አላውቅም። እዚህ ጋር ደግሞ የልብ ቅርጽ አለ። ኦኬ እዚህ ጋር ነበረ እንዳለ እዚህ ጋር ያሉ የእንጨት ስራዎች ናቸው ለልጆች ምናምን። ኤቢሲዲ ምናምን ያለበት ነው ለልጆች የሚሆኑ እንዳለ። ዋጋው $4። ኦኬ ሌትስ ጎ እንዳለ እናያቸዋለን። እነዚህ ደግሞ ለምን እንደሚጠቅሙ አላውቅም፣ ግን የምታውቁ ሰዎች ፈለጋችሁ $4። እዚህ ጋር ደግሞ ልክ እንደዛ አይነት በጨርቅ የተሰራ ማለት ነው። ለሁሉም ዋጋው አንቺ ቆይ ለአንድ $4። ኦኬ ሌትስ ጎ። ይሄ ምንድን ቦርሳ ነው? ክብደት ነገር ነው፣ ይከብዳል። ትራስ ነው መሰለኝ። $5 እንዳለ ውድ የሚባል በቃ እዚህ መጨረሻ $5 ነው እዚህ ቤት። ከዚህ የሚበልጥ የለም እንዳለ። ምንድነው ክብደት ነው? የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ኦኬ እዚህ ጋር እንዳለ እዚህ ጋር የእንጨት ስራዎች ናቸው እንዳለ ለቤት ውስጥ ዲኮር ምናምን ነው እንዳለ ተመሳሳይ ናቸው። በዛ በኩል ያው ምንድን ነው ይሄ ዛፍ ላይ የሚበቅል እኮ ነው። ዋጋው ነው $2። ደግሞ ድመት ምናምን ያላቸው ሰዎች ድመት ለውሻ ምናምን እንዳለ ለድመት ነው። ድመታችሁ ስታራ ምናምን ከዚህ ጋር ያነሱታል። ይሄው ለድመት ነው ለወፍ አላውቅም። ለወፍ ነው መሰለኝ። ቆይ ቼክ እናደርጋለን። ይሄ የወፍ ነው። በራችሁ ላይ ምናምን ሲቀመጥ አሉ ነጮች ደግ ናቸው ለእንስሳ ምናምን ፒስ
ዛቴ በጣም ሞት ነው ግን መግዛት አልኩኝ። ወፍሬ ቦርጭ ጨምሬያለሁ። እዛ ሀገር ስመጣ ማለት ነው መጠቀቅ ያለባችሁ ነገር ማለት ነው ሲቀበላችሁ እንዳለ እንዲህ ስኳር ምናምን ያለበት ነገር ነው የሚሰራው እንዳትቀበሉ። አሁን ዋጋው ስንት ነው? ቆይ የት አለ ዋጋው? ታክስ ምናምን ብሎ ደግሞ $4 ያደርሱታል። እንዳለ ርካሽ ነው። ይህ ፈንድሻ ነው መሰለኝ እሳት ላይ ማድረግ ብቻ ነው። ፈንድሻ ነው። ዋጋው ውስጥ የት አለ? 3.75 እዚህ ጋር አለ። እዚህም አለ። ፈንድሻ ነው። ቴክኖሎጂ ያባላል። ይመቻቸው። በዛ ፎቶ አንሳኝ። ወይ አንዴ ፎቶ ተነስተናል። እዚህ ጋር ደግሞ ቺፕስ አለ። ዋጋው 2.25 ነው። እዚህ ጋር ነው ፌመሱ ቺፕስ አለ። ይሄ በአጭር ነው $1.50። ይሄ ደግሞ በትልቁ $3 ነው። ኦኬ ደብሊው ምንድን ነው የሚባለው? ኮንፍሌክስ ነው። ቀንቺ ስለማላውቅ ነው። ይሄ ደግሞ ቆይ ዋጋው የት አለ? 3.50። ውሻ ምናምን የምትወዱ ሰዎች ማለት ነው ድመት ምናምን የድመት ምግብ የሚበሉበት አለ። ይሄ የድመት ነው። የውሻ ደግሞ እዚህ ጋር አለ። ውሻ የሁለቱም ነው። የውሻም ለድመት ነው። ይሄ እነሱ የሚጠፈሩበት ነው። ይሄ የድመት ነው። ኦኬ ይሄ ደግሞ ምንድን ነው? ሶፍት ነው። ቂጣቸው የሚጠረጉበት ነው። ውሾች ምግብ ነው። ራበኝ። እስካሁን ያያችሁ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጉኝ፣ አግዙኝ፣ ደገፍ አድርጉኝ። ጋይስ ጸዴ ቪዲዮ ይዤላችሁ ነው። ይሄ ደግሞ ትራስ ምንድን ነው ታስባላችሁ? እንዲህ ነው መሰለኝ የሚያልኩት አለ የለውም። በሮዱ ላይ እዚህ ጋር አለ መሰለኝ። በሮዱ ላይ ይቀመጡና ያንሸራትታል። በጣም ጸዴ ነው። አንድ ቀን ሞክሬዋለሁ። ይንሸራትታል። ይሄ ደብል በጣም ደስ ይላል። ይሄ ደግሞ መኪና የሚይዙ ሰዎች ማለት ነው ይጠቀሙባቸዋል። ይሄ በረዶ መኪናቸው ላይ በረዶ እንትን ሲሉ ምንድን ነው የሚባለው በአማርኛ? ደግሞ አማርኛ እንትን ከሆነባችሁ አካፋ፣ ይቅርታ አካፋ። እኔ አማርኛ ትንሽ የአማርኛ ጥረት አለብኝና ይቅር። ይሄ ለብርድ ጊዜ ማለት ነው። ሲግማ አይመርብኝም። ኦኬ ጸዴ ቦታ ነው የመጣ ነው። ይሄ ደግሞ በረዶ ላይ የሚያንሸራትታችሁ ሰዎች ማለት ነው። ይሄ ምን ታደርግ? ዋጋው $4 ነው። በቃ ልክ እንደዚህ ማለት ጫማችሁ ላይ ትገጥሙትና ከዛ ምንም አያንሸራትታችሁም። ጸዴ ነው። በረዶ ላይ እንትን የሚያንሸራትት ምናምን ቦታ በራችሁ ላይ እንደዚህ ከሆነ ይሄን መግዛት አለባችሁ። ኦኬ እዚህ ጋር ተቀመጥ። እዚህ ጋር ኳስ አለ። ቤት በጣም ሲደብራችሁ እና ያርቃችሁ አጣጣ ቴስታስ ከፍኝ ይሄ ማች። እዚህ ጋር ደግሞ ምን አለ? እስቲ ኢትዮጵያ ውስጥ ምናምን የተለያየ ሀገር ስትጫወት ለአንድ ስንት ብር ነው የምትገዛው? ለዚህ ሁሉ ገምቱ ኮመንት ላይ 3 ሰከንድ 1 2 3 ውድ ነው። በኢትዮጵያ ነው በጣም ውድ ነው። ግን የተለያየ አይነት ነው ያለው። ወርቃማ ምናምን አለ፣ በጣም ወፍራም ቢ አለ። ወይኔ
ኦኬ እዚህ ጋር ነው። ይሄ ምንድን ነው? ወይኔ ቢ ይሄ ደግሞ አሳ ነው። አሳ የሚያጠምዱበት አለ። የልጆች ነው ቤት ውስጥ ምናምን ሲለማመዱ ማለት ነው። ይሄ እንትን አለ። ይሄ ማን ነው? ይሄ የሁላችን ጓደኛ ማን አለ እዚህ ጋር? ኒሞ አለ እዚህ ጋር። እናስተካክልላቸው። ለብርድ የተቸገራችሁ ሰዎች ማለት ነው። ጓንት አለ እዚህ ጋር። አዱራ እኔም እንዳለ የቤቴ ውስጥ ያሉ ከዚህ ነው የገዛሁት። ከምር በዚህ ቢሮ ጊዜ በጣም ይጠቅማቸዋል። በጣም ይቅርታ የአማርኛ ጥረት አለብኝ፣ ግን በጣም ይጠቅማል። ያው ሆነ ያሳልፍ የተለያየ አይነት አለ። ይሄ በጨርቅም አለ፣ እዚህ ጋር ብዙም ባይሆን ቤታችሁ ነው ለቤት ውስጥ ነው ለሱቁ ናም ስትወጡ ይሄ አካባቢያችሁ ስትወጡ ማለት ነው። በጨርቃ ይሄ ደግሞ አንገታችሁ ላይ የሚያርጉ ሴቶች አለ። ቀረበል ካሜራ ሳያቸው ዋጋው ይሄ $5 ነው። ኦኬ ናና በዚህ ይሄ አንገት ላይ ምናምን እስኪ ምናምን ስትሄዱ አንገታችሁ ላይ ኦኬ ደብሊው እና የህፃናት ነው። ሌላ ቦታ ይሄ ውድ ምናምን ሄዳችሁ ይሄ 25 ምናምን ከምትገዙት እዚህ አሁን ለሁለት ነው፣ ለአንድ አይደለም፣ ሁለት አይነት ነው። $2 በቃ እዚህ ጋር እንዳል እዚህ ርካሽ ነው። ከዚህ በላይ ርካሽ ካገኛ ጻፍልኝ፣ ሄጄ እጎበኘዋለሁ። እዚህ ጋር ደግሞ ለቤተሰብ ለተላለቅ ምናምን ሰዎች ነው። እዚህ ጋር መጥረጊያ አለ። ዋጋው $3 ነው። እንዳለ ርካሽ ነው። አሁን ለቤተሰባችሁ ሰራ አድርግላችሁ አሳያችሁ። እዚህ ጋር የመጥረጊያ ዱላ አለ። ሲሰበር ይጠቅማል ወይ ማዘሮች ለመግረፊያ የተጠቀሙበታላችሁ። ኦኬ የዛሬው ቪዲዮአችን ይሄ ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ለቻናል ደግሞ አዲስ ከሆናችሁ ሳብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንሰራላችሁ ትፈልጋላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ።